ክርስቲያን በቀሉ የእግዚአብሔር ነው የሚለው ለምን እንደሆነ ታውቃላችሁ ክርስቲያኖች? እስኪ በቀል የእግዚአብሔር ነው በሉ። ምን ማለት ይመስላችኋል? በቀል የእግዚአብሔር ነው ማለት በመቅሰፍትና በመዓት እግዚአብሔር የገፉትንና ክርስቲያኖችን ያሳደዳቸውን በሙሉ ይቀስፋል ማለት ይመስላችኋል? አይደለም እኮ ክርስቲያኖች፣ እግዚአብሔር ያንን ያረጋል። በቀል የእግዚአብሔር ነው ማለት ምን ማለት እንደሆነ ታውቃላችሁ? ያሰቃዩአቸውን የገደሏቸውን ክርስቲያኖችን የነሱን እምነት እንዲቀበሉ አድርጎ አሳምኖ እግዚአብሔር እነሱ ራሳቸው እንዲሰቃዩ ያረጋቸዋል። ይህን አይነቱን በቀል እኛም ለጠላቶቻችን እንመኝላቸዋል። የገደሉትን እንዲሞቱለት፣ ያጠፉትን እምነት እነሱ መስክረው እንዲገኙበት እንመኛለን። አዎ እንዲህ አይነቱን በቀል እንመኝላቸዋለን። አሳይተውናል። ትዝ ይላችኋል ቅድስት አርሴማ እናታችን ያሰቃያትን ድርጣድስን አሳምነዋለች እኮ አይደንቅም? የገደላትን እርሷን እምነቷን ተቀብሎ እንዲሞት ሆናል። ክርስቶስስ ይህን አላረገው? ያሰቃየውን ያንን ሁሉ መከራ እንዲመጣ ከደሙ ንጹህ ነኝ ብሎ የታጠበውን ጲላጦስን እኮ ክርስቶስ ሰማዕት እንዲሆን ልቡን መልሶለታል። በረከቱ ለሁላችን ትድረሰን። እኛ ለጠላት የምንመኘው በቀል እሱ ነው። እኛን መስለው ያሳደዱትን እምነት እኛኑ ሆነው መከራ ተቀብለው ክብር እንዲያገኙ በሰማይ እንዲሾሙ በክብር እንዲገኙ እኛ ይሄንን የምንመኘው ክርስቲያኖች። ቤተክርስቲያን ለዛ ነው ለጠላቶቻችን የምትጸልየው እኮ። ቤተክርስቲያን ለዛ ነው እኮ የምታነበው። አንዳንድ ሰው አለ ለምን እንጸልያለን በዚህ ዘመን እርምጃ መውሰድ ነው ይባላል። አይደለም፣ ተው እንረጋጋ። ቤተክርስቲያን ከትላንትና ዘመኑ አንስቶ መከራ ሲመጣባት አጸፋውን የመለሰችው እጆቿንና የሚጠብቃትን ማንም በመጥራት ነው፣ እግዚአብሔርን በመጥራት ነው። አሁንም ከፍ አድርገን ድምጻችንን የምንጠራው ማንን ነው? እግዚአብሔርን። እርሱ መልስ እንዲሰጠን እንለምናለን። ደረቅ መሬት ማለት እሱ ነው። ሁለተኛውስ መከራ የበዛባቸው ሰዎች ጋር ክርስቶስ ነበረ። አዎ ተጨንቀው ተጠበው የነበሩትን በተለያየ መንገድ እርሱን መምሰልን እየፈለጉ ነገር ግን መከራ አሳቋቸው ወደ ኋላ የሸሹትን ሰዎች ክርስቶስ አብሯቸው ነበረ፣ እየወሰዳቸው ካለበት ቦታ ላይ አብረው እንዲሆኑ እያደረጋቸው። እሾሃማ መሬት ላይ ክርስቶስ ነበረ፣ ጥቅማ ጥቅም ያታለላቸው። ክርስቶስ ወዶ መሰለ ይሁዳን የመረጠው? እሾህ የተባለ የገንዘብ ጥቅም አስሮት እኮ ያስቀረው ሐዋርያ ነበር። ለምን አብሮት መሆን ፈለገ? በጣም አይደንቃችሁ? አሳልፎ ሽጦት እንደሚመጣ ያወቀ ለምን እግሩን ዝቅ ብሎ አጠበው? እኔ የክርስቶስ በይሁዳ በ30 ብር መሸጥ አይደንቃችሁ? አንድ ሊቅ ሲናገር ምን አለ መሰላችሁ? የክርስቶስን በ30 ብር ተሽጦ ይሁዳም አሳልፎ መስጠቱን ስትሰሙ አትደነቁ አለ። እንዴ እንዲያውም ይሁዳ በ30 ብር ነው የሸጠው፣ እኛ እኮ ድሉን ብናገኝ በነፃ እንሰጠው ነበራል። አሁን እያንዳንዳችን ክርስቶስ የገባልንን ቃል ወዲያ ብለን ለሰይጣን ስንታዘዝ ምን ሰይጣን ቃል ገብቶልን ነው እሺ ብለህ የታዘዝከው? ምን የሚያወርስ ርስት እንዳለ አምነህ ነው አሜን ብለህ የተቀበልከው? ይሁዳ እንኳን 30 ብር አውጥቶበታል። እኛ እንዲሁ ዝም ብለን ያለ ዋጋ ነው የምንሸጠው አምላካችን። እንዲሁ ዝም ብለን አኗኗራችን እሱን አይሰብክ፣ አስተሳሰባችን እሱን አያሳይ፣ ሁኔታችን በሙሉ እሱን አይመስል። ይሄ ነው ክርስቲያኖች መከራችንን የሚያጸናው እሱ ነው። ከውጭ ያለ መከራ ለቤተ ክርስቲያን ይበርድላት ይሆናል እንጂ ቆሞላት አያውቅም። ውስጥ ያለን እኛንን መስተካከል ያለብን፣ መጀመሪያ እኛንን መታረም ያለብን ሁላችንም። እኛንን የሚሰበክልን ወንጌል መምጣት መሆን